ዳቦአችን ገዝተን መጥተናል። ውሃችን እዚህ ጋር አለ፣ ዳቦአችን እዚህ ጋር አለ። እስኪ ዛሬ ማለት ነው ከጧት እስከ ማታ ያለው ጊዜያችን አብረን እንውላለን። ከኔ ጋር ቆዩ። አሁን የጧት የሚደረጉ ነገሮች አሉ እናደርጋለን። ሌትስ ጎ። ሁላችሁ አሁን ለመፍታችን እንታጠናለን። ባይዞ አሁን ፊታችን ታጥበናል። አሁን ደግሞ ቁርስ ለመብላት ዳቦ እንገዛለን። ባይዞ የሆነ ቻሌንጅ አለ በቅርቡ ይጀምራል። ቻሌንጅ ለመጀመር ትንሽ ጊዜ ልምምድ ያስፈልገዋል። አሁን ደግሞ ቁርስ ለመብላት ዳቦ ወደ መግዛት እንሄዳለን። አብራችሁ ነው። ሌትስ ጎ። ዳቦአችን ገዝተን መጥተናል። ጠዋት ነው በጠዋት ቁርስ እንበላለን። አብራችን ቆይ፣ ወዴት እንዳትሄዱ እሺ። ይኸውላችሁ ቻሌንጅ ምን መሰላችሁ? ዩቲዩብ ላይ 1000 ሰብስክራይብ እና ከዛ በላይ እስከምገባ ድረስ ዳቦና ውሃ ለመብላት አልቆጥም። እንጀራ ከአሁን በኋላ ቻው። ቻሌንጁ አሁን ይጀምራል። አሁን ጀምራል። በጣም ቁርስ እንበላለን። አሁን ጀምራል ማለት ነው። እዚህ ዳቦ ገዝተን መጥተናል። ውሃችን እዚህ ጋር አለ፣ ዳቦአችን እዚህ ጋር አለ። ቻሌንጅ አሁን ተጀምሯል። እናንተ ደግሞ ተከታታይ ማድረግ ነው። አሁን ወደ ቻሌንጅ ገብተናል። አሁን ተጀምሯል ማለት ነው። ጀምሯል ቻሌንጅ አሁን ግን አሁን ከበኛ ጋር ማርያም የሚጨርሰው አይመስለኝም። ቻሌንጅ ባካችሁ አንቺ አስገቡ። ያረውና ከባድ ነው አባት በጣም አሁን ቁርሳችን በተጨረሰና ቻሌንጅ ተጀምሯል። እናንተም ሳፖርታችሁ ማድረግ እንዳትረሱ። አሁን ደግሞ ጓደኞችን ለማግኘት ወደ ውጭ እሄዳለሁ ማለት ከአሁን በኋላ ማለት ነው። ሙሉ ኮምፕሊትሊ ስፔሻል ዴይሊ ላይፌን የማሳያችሁ ሰው እንዴት ያለ ብር ይኖራል እግዚአብሔር ነው የምላችሁ አሳያችኋለሁ። አሁን ደግሞ ወደ ጓደኞችን ማግኘት እንሄዳለን። ሌትስ ጎ። ይኸውላችሁ አገር ሰላም ነው ብዬ ቪዲዮ ለመቅረጽ ወጥቼ ማለት ነው ደመና እንደምታዩት ትሆናል። ለቪዲዮ ጥራት በጣም ይቅርታ እላለሁ። አሁን ከቤት ወጥቻለሁ። ቀጥታ ወደ ጓደኛዬ ማግኘት እሄዳለሁ። ጓደኛዬ ደግሞ እንደኔ ዩቲዩበር ለመሆን የሚጣጣር ሰውዬ ነው እና እሱ ቪዲዮ ለመቅረጽ ነው እየሄድኩ ያለሁት። አሁን ከቤት ወጥተናል። ጓደኛዬችን ለማግኘት እንሄዳለን። አብራችን ቆዩ። ሌትስ ጎ። ባይ ዘ ዋይ እንደ ጀማሪና ዩቲዩበር መጠን ወሬው አልቻልኩትም። በጣም ለወሬው ጥራትን በጣም ይከታተላለሁ እና በተረፈ ጓደኛችን ለማግኘት እየሄድን ነው። ከቻላችሁ አይፎን ግዙልን በእናታችሁ። እንዴ እንደዚህ እኮ ተሰቃየን። ጥራቱን ያያችሁ ነው ቪዲዮ ተሰቃየን በጣም እግዚአብሔርን። እንዴ እስካሁን ሰብስክራይብ አላደረክም ወይም አላደረግሽም? ተው በእናትህ ተው፣ እርዳኝ፣ ተው ሰብስክራይብ አድርጉ ፕሊዝ አድርጉ። ይኸውላችሁ እዚህ ደግሞ ከዚህ መጣ ያልተባለ ዝናብ መጥቷል። ሊዘንብብን ነው። ሮጠን እናመጣለን ይላችኋል። አቤት 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 አቤት
ያው እንደምታዩት ነው ከዝናብ መልስ የነበረ ጊዜያችን ይሄንን ይመስላል። ያው በደንብ አልተውም፣ ትንሽ እየዘነበ ነው። አብራችን ቆዩ። ጓደኛችን ከተወሰነ ደቂቃ በኋላ እናገኘዋለን። ሌትስ ጎ አብራችን ቆዩ። ግን እስኪ ሬስ ካርጉኝ እንደ ጀማሪ ዩቲዩበር መጠን እንዴት ነው ወሬ እያለ በደንብ እንዴት ነው? ዋግዋን ፋሚሊ ተመልሰን መጥተናል። ጓደኛችንም አግኝተናል። ሰላም በላችሁ። ሰላም እንደምንቆያችሁ ተመልካቾቻችን፣ እወዳችኋለሁ በጣም ሁሉ ጊዜ ስለምታበረታቱ። ስለዚህ ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ባይዞ የሱም ዩቲዩብ ቻናል አለው ዲስክሪፕሽን ላይ አስቀምጥላችኋለሁ። ሰብስክራይብ ያደርጋችሁ አበረታቱ። ይመታችሁ። ታንክ ዩ። ወዳችኋለሁ ጊዜ ቀደም ሲል ያያችሁት ባነር ማስታወቂያ አይደለም። መቼም በ0 ሰብስክራይበር ማነው በ51 ሰብስክራይበር ማስታወቂያ ይሰራል ብላችሁ ታስቡና ዳቦ ገዝተን መተን ነው። አሁን እራት ልንበላ ነው። ካሁን በኋላ ዳቦ ብቻ ነው የምንበላ ማለት ነው። 1000 እና ከዚያ በላይ ሰብስክራይበር እስካልደረስን እንጀራ የሚባል አንነካ እና እስካሁን ከኔ ጋር ስለነበራችሁ በጣም ነው የማመሰግናችሁ። ምሳ ያልቀረስኩላችሁ ስልኬ ስለዘጋች ነው። ምሳም የበላሁት ዳቦ ነው። እናም ለዚህ ቤት አዳዲስ ከሆናችሁ ያው ሁላችሁም አዳዲስ ናችሁ እርግጠኛ ነኝ፣ ግን ሰብስክራይብ አድርጉ፣ አበረታቱኝ። ይመቻችሁ። መልካም ጊዜ። ነገ በሌላ ቪዲዮ እንገናኛለን። ዋላ ፒስ